እንዴት እንደምትረዱኝ አላቅም። እንዴት እንደማስረዳችሁም እግዚአብሔር ይርዳኝ። የምኖረው መጀመሪያ ሰሞን ወደ እንግሊዝ ሀገር እንደገባው በካርዲፍ ሲቲ ነው መጀመሪያ። እናም ከካምፕ እያለው ነው ቅዱስ ቁርባን ለመቀበል ውሳኔ የወሰንኩት። እንዲሁም ደግሞ ለወራቶች ከተለያዩ መምህራን በተለይ አሁን የመነኮሱት አባ ቴድሮስ ዶክተር ቴድሮስ በለጠ በጣም ብዙ ትምህርቶችን እየጻፍኩኝ ስለ ቅዱስ ቁርባን የተማርኩት በጆሮ የመጥቶ እውነቴን ነው የምነግራችሁ። ሰኔ ጎልጎታ ጸልዬ ከሌሊቱ 6 ሰዓት እዛው ጸሎት ቦታ ላይ እንዲጋደም እንዳልኩኝ በጆሮ የመጥቶ እገልሃለሁ ነው ያለኝ። ይሄ ጸላይ ክፉ መንፈስ ባለጋራ ይለዋል አይደል መጽሐፍ ቅዱስ። ሰውነታችንን የተጋራው ክፉ መንፈስ ቅዱስ ቁርባን ንስሐ ስትሉበት ይተዋችኋል ወይም ሁሉ ነገር ሜዳ ይሆናል ማለት አይደለም። ያለኝ ቃል እገልሃለሁ ነው ያለኝ። ግን ኪዳነ ምሕረት ቀደመችልኝ። በእውነት ነው የምላችሁ። ቤት ውስጥ በር እንደዚህ ክፍት የሆነ በር አድርጎ ይዘጋል። ይሁን ውርውር ይላል። እቃ እንደመጣል የለም የተቀመጠ ነገር ይጥላል ምናምን። የሆነ ብቻዬን አራት ቤት ውስጥ ስለሆንኩኝ ልቤ እንዲደነግጥ የሚችልበትን ነገር ያቅሙን አድርጓል። ነገር ግን ኪዳነ ምሕረትን አምናታለሁ፣ ደግሞም ታምናኛለች። እውነቴን ነው የምላችሁ። እግዚአብሔር ክብር ምስጋና ያግባ። ሊገልኝ የተነሳው በሰዓቱ ወረቀት አልነበረኝም። ቅዱስ ቁርባን የምቀበልበት ያሰብኩበት ቀን ሲደርስ የቁፋሮ ስራ ነበር የምሰራው እና እንደ ሮብ አካባቢ ነው እንደ እሑድ ቅዱስ ቁርባን ልቀበል እዚህ ብብቴ አካባቢ ቆሰለ። በቁስል ደግሞ ይከብዳላ፣ አትቀበሉ። የምር ቤት ገባሁኝና ኪዳነ ምሕረት እናቴ አውቃለሁ በደለኛ ነኝ፣ ከልጅነት እስከ እውቀት ድረስ ኃጢአትን እንደ ሕንፃ ስክብን የኖርኩት፣ ግን ፍቀጅልኝ እንደው የጌታ የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቅዱስ ደሙ ልቀበልና ከቤቱ እንደ ምሰሶ ልተከል እባክሽን ብዬ ለመንኳት። እውነት ቁስሉ ደረቀን። ቅዱስ ቁርባን ለመቀበል ደግሞ እንደ ነገ ልቀበል ደግሞ ዛሬ ሌሊት እንዴት ልተኛ? የምታውቁት ታውቃላችሁ በምን አይነት ፈተና እንደምትሆን። እልመ ሌሊት እንዳይመታኝ ቁጭ ብዬ ነው ያደርኩትና አጋጣሚ አንድ እህት አለችኝ ተኛ ስትለኝ ብዙም እንዲህ በግልጽ የምናወራ አልነበርም። ምን ብዬ ላውራት? ከዛ በጣም ስጠይቀኝ ምናምን እልመ ሌሊት እንዳይመታኝ ነው ምናምን አልኳት። እንዴ ታምነው አይደል እንዴ ጸለየ ካተኛም ስትለኝ አንድ ወዳጄ ሳሚ የሚባል የልደታ ቅድስት ቤተክርስቲያን የሚያገለግል ወንድም አለኝ። ደወልኩለትና እንዲህ የሚያበረቱ ወንድሞች የሚያጠነክሩ ወንድሞች እግዚአብሔር ይስጣችሁ ልላችሁ ሳሚ እንዲህ ይለዋለሁ። አንድ አባታችሁ ነው ብለህ ተኛ፣ ችግር የለውም እግዚአብሔር ከፈቀደ ነው ሁሉ ነገር የሚሆነው ሲለኝ አባታችሁ ነው ብዬ ተተኛሁኝ። ልክ ከሌሊቱ 9 ሰዓት ተነስቼ ራሴን ቼክ ሳረግ ሰላም ነኝ። እገልሃለሁ ያለው በቅዱስ ቁርባን ገደልኩ ትላችኋለሁ። ብዙ እንዲህ ያሉ ነገሮች ፈተኖች አሉ። ቀስ እያልኩኝ በቅዱስ ቁርባን ዙሪያ ያጋጠመኝ ነገር ነግራችኋለሁ። ለወጣቶች እየቆረባችሁ ላላችሁ ፈተና ቢኖርባችሁ ጽኑ፣ በርቱ ለማለት እወዳለሁ። አሁንም በድካም ውስጥ ነው ያለነው። አሁንም በፈተና ውስጥ ነው ያለነው። እግዚአብሔር ያበርታችሁ። አመሰግናለሁ።